ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ ሶማሌ ሪጅን ይገርም የወንዶችን ሮል የምናይበት ነው። እኔ እየሰራው ራሴ ላሳያችሁ፣ ተከታተሉ። እና ጋይስ እንደምታዩት ይኸው እንደዚህ ነው የሚሰራው። ያውላችሁ ገጠር ገብታችሁ ገጠር ገብታችሁ ኤችኦ ናችሁ እርሻ ማረስ ለምትፈልጉ ይኸው አለ። እንደዚህ ዘብር ያለው እና በጣም አረሞ ሽንኩርት ነው እንደዚህ የሚታረመው ይኸው እና ወንድ ላይ ብለሽ እንትን ብላችሁ ከምትሉ ይኸው እንደዚህ ነው የሚሰራው። ስራ ማለት እንደዚህ ነው። እሺ ይኸው እንደዚህ ነው የሚሰራው። እና ጋይስ እንዴት አያችሁት? ይሄን ምን ትላላችሁ እናንተ? በጣም ቆንጆ ነው እያላችሁ ነው? ዋው ዋው ዋው! ተከከል የወንዶች ስራ ይኸው እንደዚህ ነው የሚሰራው። ይኸው ጋይስ ገጠር ገብተን ሽንኩርት ቆረጣ ገብተናል ጋይስ። ይኸውላችሁ ሽንኩርት አምርቱ ጋይስ። ይኸው ሽንኩርት ለኪሎ ስንት ነው? ለኪሎ 100 ምናምን 150 ብር አዲስ አበባ የገባ ሽንኩርት መጣችሁ ሶማሌ ላይ መውሰድ ትችላላችሁ ጋይስ። ቆንጆ ነው። ያው እንደዚህ ነው ሽንኩርት በቃ የሚመረተው ጋይስ። ያው ምርት ይባላል። ያው ሽንኩርት መጣችሁ መውሰድ ትችላላችሁ። እና ይሄን ይመስላል ጋይስ። በጣም ነው የማመሰግነው። ሰብስክራይብ እና ጋይስ ፎሎ አድርጉ፣ ሰብስክራይብ አድርጉ። ይሄ ማለት ነው ፈልገው